ሰይድ እንግዲህ እኔ ባለፈው በሰራሁት ቪዲዮ ማለት ነው ልጁ ያንተ ነው ወይስ ያንተ አይደለም ንገረኝና ልጆችን አገናኛለሁ ባልኩት መሰረት ልክ እኔ የመን ሂድ እንዳልኩት ነገር ብድግ ብሎ ሄደ ማለት ነው። ስለዚህ እኔ አንተ ሰይድ እንደው አሁን እውነት ስንነጋገር ማለት ነው እንኳን አንተ ከትንሽ እስከ ትልቅ የምታውቀው ሰው የምታውቀው እያለ ይቅርና ማንም ማስመርመር አይችልም። ኢትዮጵያ ውስጥ ሆነ እዚህ ሆነ ማስመርመር አቅቶ ነው የሄድከው። ግን በአካልና በአካል ሳትሆን የምታስጨርሰው ነገር ስላለ ነው የሄድከው። አሁን ለሷ ብዬ ነው የሄድኩት የምትለው ማለት ነው። እዚሁ እኔ ያልኩ ካስመርመር ነው ያልኩ። እንኳን አንተ እኔ እዚህ ቁጭ ብዬ ማስመርመር ትችላለህ፣ ግን የምትሄድበት ጉዳይ ስላለክ ነው የሄድከው። እኔ ሂድ ስልክ እንደሄድክ ነገር የምታስመስለው ወይ ደግሞ ልክ አንተ ካልሄድክ ማስመርመር እንደማትችል ነገር አድርገህ የምትናገረው ማለት ነው። እንዴ ሲፈጠር አንተ እዚህ ተቀምጠክ ልጁን ማስመርመር አትችልም? በደንብ ነው የምትችለው። አንተ አይደለም ውጤቱን የምታወጣው፣ የሚያወጣው ዶክተር ነው። ግን እኔ ከሄድክ ላይ ቀር በእርግጥ እዚህ ጋር ማለት ነው እኔ እውነት ለመናገር ከሆነ እስከ ዛሬ ድረስ ጥርጥር ነበር። ግን ግልጥ ብሎ በደንብ ታይቶልኛል። መሄድክ ብቻ ነው ትልቅ ማለት በጣም ትልቅ መረጃ ነው የሆነ ማለት ነው። አሁን ዛሬ ለቀቁት ቪዲዮ ላይ ምን ብሏል? ልማልልሽ ሁላ ብያት ነበር ምናምን። በሪከርድ እኮ ነው ያወራነው። ሲፈጠር ልማልልሽ አላልከኝም። እንደገና ደግሞ ስጠይቅ በዛ ሰዓት አልተዘጋጋንም ነበር። እኔ እናንተ አልተዘጋጋንም። ገና አዩን አላገባትም። እኔ ስጠይቀው ማለት ነው አልመለሰልኝም ሁላ በስነ ስርዓት ማለት ነው። እና ሀዋ ያውቃሉ፣ አብዲ ያውቃል። ጠይቀዋለሁኝ እዛ ጋር አብዲ ምን እንዳለኝም የምናገረው ነገር ይሆናል። ዛሬ አብዲ እዚህ ቪዲዮ ላይ ምንም እንደማያውቅ ሙስጠፋ ራሱ ማለት ነው ሙስጠፋም አብዲም ያውቃሉ። ምንም እንደማያውቅ ነገር ነው የሆነው አብዲ ራሱ። ስለዚህ እንደውም እኔ ዛሬ በቃ እስከ ዛሬ በጥርጥር ምናልባት ሌላ ስላገባስ ስሙን ለማጥፋት እስከ ዛሬ ተቀምጠው ወይ ደግሞ አላቅም ውሸትም እውነትም ሊሆን ይችላል አላሁ ያለም ነበር ያልኩት። ግን እውነቱን በዚህ ቪዲዮ እውነቱን ነው የታየኝ። ለኔ እውነቱ በደንብ ነው የታየኝ። እውነቱ እንዴት ታየሽ የሚለው ቪዲዮውን እያየን አብረን የምለው ነገር ይኖራል። እናንተም ደግሞ የምትመሰክሩት ነገር ነው። አብረን ቪዲዮውን እኔ ሙስጠፋና አብዲ ሰይድ ሆነው የሰሩት ቪዲዮ ማለት ነው። ቪዲዮውን እስኪ በትንሽ ትላን ማለት ነው። እኛ ያለበት አገር አዲስ እንግዳ እየመጣው ነው። ማን እንደሆነ እናንተም ታውቃላችሁ። ወደዚህና ወደዛ መሄድ ሁሌም ኢትዮጵያ የመንሰና ድረስ እየመጣው የኛ ጎደኛ አንድ አለ ማለት ነው። እንግዳችን ዌልካም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ምንም አልቀበልም አላምንም አለች። እስኪ አብዲ አንተ ራሱ እስኪ ተመልካቹ እንኳን ሱመያ እንኳን ባታምን ተመልካቹ እንኳን ቢያምን ይሄ ነገር ያኔ አሁን እኔ ልጁ የሱ አይደለም የሰይድ አይደለም ምናምን ብለ እኔ ቢወራም ሱመያ እኔን አሰማ። አሁን ችግሩ ይሄ ነው። ገባችሁ? እኔ ግልጹ ነገር እንደዚህ ነው ምናምን ብዬ እኔ ባወራ ሰውና ሰው ይገዳደላል። ስለዚህ እኔ እንደውም ዝምታ ቢመርጥ ደስ ይለኛል። ብናገኝ በአካል ያ ልጁ የሰይድ ነው ምናምን የሚባል ሴትዮና ልጁን ፈልገን አገኝተን ሰይድ ልጆቹን እንደሚሰረከብ ፈልጋለሁ እኔ እንጂ ያኔ ላል እንደረከብ ሳይሆን ፈልገን ማለት ነው። አብዲ ሲፈጠር ማለት ነው አብዲን በአካል የሚያውቀው ያውቀዋል። የሆነ ነገር ስትጠይቁት ውሸት ከሆነ ማለት ነው አስቀድሞ ይስቅና አይደለም ነው የሚላችሁ። በገገም ግግም ብሎ አይ አይደለም ብሎ ይዋሻል። ሁለተኛ ነገር ደግሞ እዚህ ቪዲዮ ላይ አክት ያደረጉት ማለት ነው ሙስጠፋና አብዲ ምንም ነገር እንዳልጠየኳቸው ጠይቃኛለች። ሰይድ ምንድን ያለው በመኪናው ሁላ ተጣልታችኋል እና በዛ ሰዓት እናንተ ጋር ችግር ስላለ ምናምን ልክ እኔ እንዳላወራዋቸው እንዳልጠየኳቸው ምናምን የሚያውቃል። በዛ ሰዓት እንደው ሌላው ሰው እንኳን ቢቀር ማለት ነው ሀዋ ራሱ አለች። ሀዋ ራሱ ደውላ ጠይቀዋለች። ይሄን ነገር አንተ ማለት ለሷ መናገር ባትችል ለኔ ንገረኝ። ለምን ሰይድ እዚህ ጋር ማለት ነው አድበስብሶት ነው ያለፈው። ምንድን ያለው ምን አይነት ሰዎች አድበስብሶት ነው ያለፈው። ምንድን ያለው ምን አይነት ሰዎች እንደሆኑ አላውቅም ምናምን በስ እንኳን ለሰይድ በሪከርድ ማለት ነው እኔ ቪዲዮ ላይ አይቼዋለሁ።
አይቼዋለሁ። በጣም ይቅርታ እኔ ቪዲዮ ላይ አውርቼዋለሁ። ምን ቤት ድረስ መተው ነይ ተብዬ በጣም እንደውም ረሳሁት አሁን እንዴት እንደሆነ ቪዲዮ ላይ ነው አውርቼዋለሁ በስነ ስርዓት ማለት ነው። ለሰይድ ሁላ ሳይቀር ነግሬዋለሁ። ሲፈጠር ለሰይድ እንደዚህ አይነት ነገር አለ ምንም ነገር አልደብቀውም። ለሰይድ ያውቃል። ማንም ነው የሚያውቀው ሲፈጠር። ይሄ ውሸት ማወራው እዚህ ጋር ውሸት ማወራው በጣም ብዙ ሰው ነው የሚያውቀኝ እዛ በአካል። ለሰይድ ምንም ነገር አልደብቀውም። እንኳን ይህንን የሚያክል ነገር መተው ነግረውኝ እኔ ለሰይድ ምናምን ብዬ ልነግረው አይደለም። በሰዓቱ መመለስ ስለማይፈልግ ምንድን ያለኝ አሁን እኔ ለራሴ ጭንቅ ላይ ነኝ፣ ተረጋጊ፣ በቃ እነግርሻለሁ። እሱንም ቀጥታ ሁላ ደውዬለት አላነሳ ሲል ነው ሪከርድ ያስቀመጥኩት ማለት ነው። እዚህ ጋር ልክ እንዳልተጠየቀ ምናምን ግን ዙሮ ችግር የለውም። ዙሮ ይህም ሆነ ያም ሆነ ምንድን ነው እኔ የምፈልገው ምንድን ነው እንድታስመረምር ነው አይደለ? አሁን እዛ በአካል የሄድከው ገንዘብክን ተማምነ በገንዘብ ምናምን እንትን ልትል ወይ ምናልባት እኮ እኔ የምፈልገው ባጭሩ ልንገርክ፣ ልጅቷን ቪዲዮ ቅረጻት ገና ስትሄድ ምናምን ገና ስትሄድ አሁን ሂደህ ራሱ ከሆነ ማለት ነው ይህን ቪዲዮ ስታይ እንደ አዲስ እንደገና ከቤት ስትነሳ ተኝተህ እንቅልፍ በስነ ስርዓት ቪዲዮ ቅረጽና እታን አለቀውም ቪዲዮ የምቀርጸውን ቪዲዮ የአሁኑን ቪዲዮ አለቀውም። ለምፓንትን ገና ስትለብስ ቅረጽ ልጅቷ ቤት ሳትሄድ። ከዛ ልጅቷ ቤት ትሄዳለህ፣ በተኛችበት አንኳኩተክ እዛ ሂድ ሐኪም ቤት ማለት ነው። ከልጁ ጋር ወስደህ አስመርምራት። እኔ ልጁንም ልጅቷንም አይቻቸዋለሁ። ሲፈጠር ተገናኝተናል። እዚህ እንትን አትበል። ቀጥታ ትወስዳታለህ፣ ልጁን ታስመረምረዋለህ። ከዛ እኔ ቪዲዮውንና ውጤቱን ስጥ ለምልሰው ትሰጣለህ። ምክንያቱም የልጅቷን ማለት ነው የልጁን እናት የተባለችዋን መታወቂያዋን፣ ማንነቷን፣ ቪዲዮዋን በደንብ ቅረጽ። ከዛ እዛም እንትን ስትል ስሟን እሷ አታስፈልግም ብለህ ጥላት እንዳትሄድ አብራችሁ ሂዱ ማለት ነው። እኔ ታስፈልግ ምርመራ ላይ አላውቅም ብዙ እንደ አይነት ነገር ግን ዙሮ የሚያውቅ ሰው የሚያግዘኝ ሰው እንዳለ ማወቅ ራሱ አንድ ነገር ነው። ከዛ የምርመራው ውጤቱ ሲደርስ ማለት ነው ምርመራውንና የቀረጽከውን ቪዲዮ ኦሪጂናሉን ከት እንዳይኖረው ምናምን አንሸዋወድም። እኔም አንተም ዩቱበር ነው ስራህን ስለማውቅ ማለት ነው። ምንም አይነት ነገር ትንሽ የሚል ነገር እንኳን ካለው ባይቆረጥ ማለት ነው እኔ ያገባኝ ውሸት ነው የምለው። ምንም ሁሉ እውነቷን እንትን ብለህ ቅረጽ ቪዲዮ። ከዛ ቪዲዮውንና ውጤቱ ሲደርስ እኔ አለቅብህም፣ ምንም ችግር የለውም። ታውቀኛለህ፣ እኔ ብዙ ነገር እንትን እንዳለ ታውቃለህ፣ እኔ ጋር እንደማለቅ ታውቃለህ። እንደዚህ አይነት ነገር ማለት ነው ትወስድና እኔ ስጥላልኩ ሰው ትሰጣለህ። በራሴ መንገድ ዶክተሮች ስላሉ የማውቃቸው ዶክተሮች ስላሉ ጓደኞችም ስላሉኝ ስለዚህ ለነሱ ሰጣቸዋለሁ። እነሱ ሄደው በሚያጠኔ ዙሮ በማጣራበት መንገድ እኔ ስትለምልሰው ለማንም ይሁን ለሰላምም ይሁን ለአዋም ይሁን ለአረቦችም ይሁን ለማንም ይሁን ስጥ ያልኩህን ነገር ኦሪጂናሉን ትሰጣለህ። እኔ በማጣራበት መንገድ አጣራለሁ። እዚህ ጋር አሁን በዚያው አጋጣሚ ሰላም እዛ ናት ማለት ነው። ለእኔ ብላ እየተንገላታች መሆኑን ሰላምዬ በጣም ነው የማመሰግነው። የሰው መውደድ ይስጣችሁ፣ የሰው መውደድ ይስጣችሁ ነው የሚባለው። ሰላም አሁን ለእኔ ብላ እዛ በቃ እንትን እያለች ነው ማለት እየተንከራተተች ነው። በፊት እኔ ያለውን ብዙ ጊዜ መታለች፣ አንድ ሁለቴ መታለች ማለት ነው። አሁንም ደግሞ ይህን ነገር ስትሰማ ሩጣ ሄዳለች ማለት ነው። ሰላምዬ በጣም ነው የማመሰግነው። ከዛ ውጭ ግን አሁን እዚህ ጋር ሰላም ታበላሽብናለች ያላችሁትን ነገር አይሆንም። ይሄ ነገር ሰላም ልታበላሽባችሁ ሳይሆን እራሳችሁ ልታበላሹ ስላሰባችሁ ነው። እዚህ ጋር እኮ አብዲ ምንድነው ያለው ቪዲዮ አሁን ላይ ማለት እዚህ ላይ አያችሁታ። ምንድነው ያለው ልጅቷን ፈልገን አግኝተናት ልጆችን ሰብስበን እንሰጣለን። ይሄ ማለት ምንድነው አብዲ ሲፈጠር አመለጠው። በቃ አምልጦታል። ሁላ አልቆረጡትም። ሁላ መቁረጥ ትችል ነበር ግን አልቆረጥከው። ወጣብህ ማለት ነው። ሚስጥሩ ወጣብህ። እዚህ ጋር ለአንተ በአንተ ቤት አሁን ሰው አይገባውም ምናምን አይደል? ሱመያ እንኳን ባታምን ተመልካች ይመን። ተመልካች እንዴት ያምናል? ተመልካች እኮ ሰይድ የሚያውቀው በዩቲዩብ ነው እኮ። እኔ ነኝ እኮ የማውቅ 10 ዓመት ሙሉ አብሬክ የኖርኩት እኔ ነኝ አይደል? ስለዚህ እኔ ስለሆነ የማውቅ
በነገራችን ላይ ማለት ነው ለተመልካች ራሱ በደንብ ነው የሚያስታውቀው አብዲ ምናምን ነገር እንደዚህ እንደተሳሳተ አማርኛው ከዛ ትንሽ አይ እንደዛ አይደለም እኮ ብሎ በኦሮምኛ ሊያስረዳው ፈለገ። ለምንድን ነው ሳያቅ አማርኛው ሳያቅ እንደተንተባተበ ነገር እንዳስመሰሉ ነገር ነው ያደረጉት። ግን እንደዛ ሳይሆን አብዲ በደንብ እውነቱን ያውቃል። አብዲ ሳይድ የሚያደርገውን ነገር በሙሉ ሁሉንም ነገር አንድ ላይ ስለሆነ የሚያደርጉት የሚወጡት የሚገቡት አንድ ላይ ስለሆነ የሳይድን ነገር ያንዳንዷን ነገር አብዲ ያውቃል። ግን አብዲ ደግሞ በሚስጥር የታወቀ ነው፣ አያወራም። ግን የሆነ ነገር ስትጠይቁት አብዲ ውሸት ከሆነ ያ ነገር ማለት ነው ቀድሞ ነው የሚስቀው። ገና ስትጠይቁት ይሰቃል። ከዛ እንደዚህ እኮ ነው ስትጣራ አይደለም በጭራሽ ሳይድ እንደዚህ ያደርግም ይላል። እንደ አብዲ ጸባዩ እንደዚህ ነው። ሙስጠፋም ደግሞ አያወራም፣ ዝም ነው የሚለው። ግን ዙሮ ተዛዝሮ እኔ እዚህ ጋር ምንድነው የተረዳሁት ነገር ልጁ ያንተ እንደሆነ ነው ያረጋገጥኩት፣ አብዲ ያመለጠው ወሬ ላይ። ስለዚህ አስመርምረው። ለማንኛውም እናያለን እስኪ ሁሉም ነገር ረከፈላላ እንደዛ ማለት ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልን። እንግዲህ ይሄው ኤርፖርት ነው ያለሁት። አሁን ልወጣ ነው ልሄድ ነው ማለት ነው። አዩ ልሸኛ የመጣች ሱመያ እንዳለችው እንግዲህ ልጆች የማይከፈለክ ያድርጉና ይላኩልኝ አለችው። እኔ ደግሞ እነሱ ገና ከዛ አስመርምረው ምናምን እሽም አይሉም። እሽም ብሎ ስለማያደርጉ ስለማያስመርምሩ ራሴ ሄጄ ለምን አላስመርም? እንግዲህ ቻው በእኛ እንግዲህ ልሂደው ልጆቹን አጣርቶ ይምጣ። ሲጀመር እኔ አንተን መላክ አልፈልግም። ዛሬ ማላለቅስበት ምክንያት ሚስትና ልጆች አይደሉም ሚስቴ አይደለችም ብላላ አጣርተህ እንድትመጣ ነው። መልካም መንገድ። አልሐምዱሊላህ ዛሬ ሳታለቅስ ልሸኘኝ ነው። እኔም በሰላም ልሄድ ነው። አሁን ኤርፖርት ውስጥ ነው ያለሁት። ሁሉም ገዝተልኝ ነው እንዳረሳሽ። የኮት ስንት ግራም አልሽ? ኮት ጃኬት ወርቅ ባለ 21 ይሁን ባለ 21 አይ ባለ 32 ቢሆን ችግር የለም ያስቀንሰዋለሁ። ችግር የለም። እሺ ታስቀንሰዋለህ? እሺ በቃ እንግዲህ ቻው ቻው እንግዲህ ቻው። ወርቁን አደራ ወርቁን ያሳስበው አደራ። እሺ አይ እንትሮ ሰና አደነውን ሳይዶ ታረግዝ ዛሬ አዩ በፈገግታ ነው ግን ማለት ነው አልገባኝም። የወርቅ ጃኬት ነው ያለችው ወይስ ወርቅ አምጣልኝ ነው ያለችው? በቃ መሄዱ በጣም ያስደሰታት ይመስለኛል። እስከዛሬ አዩን የምናውቃት በማልቀስ አትሄድም በማለት የቤት ኪራይ ሳትከፍል በባንክ አካውንት የብር ሳታስገባ በማለት ነው ማለት ነው። አሁን ግን እዚህ ጋር ሳቅ በሳቅ ሆና ነው በደንብ እየሳቀች ነው። ለማንኛውም ማለት ነው እዚህ ጋር አዩና አብዲ የተናገሩት ነገር እኔ የማውቀው አንድ ልጅ ነው። አዩ ምንድነው ያለችው? ሚስቴ አይደለችም ብለሃል፣ ልጆቼ አይደሉም ብለሃል። አብዲ ምንድነው ያለው? ልጆችህን እናስረክብ። እኔ የማውቀው አንድ ነው። አይገርምም? ምን ይባላል? አጥብቆ ጠያቂ የእናቱን ሞት ይረዳል ይባላል። እኔማ አንድ ነው። እኔ ቪዲዮ ላይ ይሄ ልጅ የማን ነው? ብዙ ጊዜ ልጁን እውነቱን ንገረኝ ነበር ምለው ማለት ነው። እኔ የማውቀው አንድ ልጅ ብዙ ልጅ ሆኖ ወይኔ ያለመታወቅ ለካ ነው ላይ ሲፈለፈልብኝ ነበር። ሰዓት አግባ ስለው አረ ችግር የለውም ምናምን ልዳርህ እንኳን ስለው አንቺ ልጅ እምቢ ብሎሽ እኔ ላገባ ማግባት እፈልጋለሁ ግን አንቺ ልጅ እምቢ ካለሽ በጭራሽ አላገባም ምናምን ሲል የነበረው ለካ ነው እሱ ከጎን እየፈለፈለ ነው። አሁን እኮ ነው የገባኝ። አንተ ለካን አንድ አይደለም ያለክ ልጅ እኔ አንዱ ነው የሚያንጨረጭረኝ። ስለዚህ የጀሚላ ታላቅ እህት ወይም ወንድም አላት ማለት ነው። ወንድም ወይም እህት ታላቅ አላት። እኔ የማውቀው የጀሚላን ታናሽ ነው። እንግዲህ ልባሩ ብዙ ጊዜ ነው የተናገርኩት የጀሚላን ታናሽ ነው። ስለዚህ የጀሚላ ታላቅ አለ። ስለዚህ ልጆች ናቸው ማለት ልታስመረም ለዛ ነው የሄድከው። አልችልም ያልከው አሁን የልጁ ቢሆን እንደምትችል በጣም እርግጠኛ ነኝ። አብዲ ቦታውን ያውቀዋል። አብዲ ልጅቷን በደንብ ነው የሚያውቃት። እዚህ ጋር እንደማያውቃት ምናምን አክት አድርገ በደንብ ነው የሚያውቃት። ሙስጠፋም ያውቃታል በደንብ ነው። ቤቷን ሁሉንም ነው የሚያውቀው። ስለዚህ አብዲ አስመርምር ብትለው አብዲ ለማስመርመር አንሶ ነው
የሄድከው ልጆችን ልታስመረምር ነው። ምክንያቱም እዚህ ጋር አዩና አብዲ ያሉት እሺ አዩ እንደው ሲፈጠር አዩ እንትን ናት ሚስጥር ምናምን አትችልም ወይ ይሄኔ ልጆቼ ብሎ ለሷ ያው ካንቺ በፊት ስለሆነ አይመለከትሽም ብሎ ያስረዳታል ማለት ነው። ለዛ እሷ ብዙም እንደኔ እንትን አትናደድም። ካንቺ በፊት አይደለም ምን አገባሽ ስለሚላት ካንቺ በፊት ስለሆነ ምን አገባሽ ይላታል። አብዲም ሚስጥሩን ስለሚያውቅ ልጆችን እንግዲህ እናስረክባለን አለ። አዩም ልጆች አይደሉም ብላ ሄድና አስመርምራቸው ነው ያለችው። እና አብዲ እንዲያስተባብልለት ነበር የፈለገው። ግን ወላሂ በል ሲለው እንዴት ብሎ ይበልልክ ሰይዶ ያውቃል፣ ሚስጥሩን ያውቃል። አሁን እኮ አብዲ እኔ የማውቀው አንዱ ነው፣ ብዙ ልጆች ነው ያሉት ማለት ነው። ለካ ለዚያ ነው እኔ እኮ ማለት ነው እኔ አደን ተቀምጬ እሱ ሰና ነው ያለው። ከዛ የሆነ ባህር ላይ የሆነ ቦታ ምናምን ይቀርጽና እየፈለኳት ነው ብሎ የት ነው ያለው? እሱ ሰና ነው ያለው። ግን እዚህ ጋር ምንድነው ለተመልካች የሚመስለው አደን መጥቶ እኔን እየፈለገ እየተንከራተተ ምናምን በቃ ሰው በጣም ያዘ ምስኪን ሰይድ እሷን እየፈለገ ልጆቹን እየፈለገ ሱመያ አላህን አትፈሪም ልጆቹን አታሳዩም ወይ ምናምን ትላላችሁ። እኔ አንተ ለካን እዛ ልጆችን እያየክ ነው፣ ልጆችን እያሳደግክ ነው። ያኔ ትልልቅ ልጆች አሉክ። እኔ ማለት ቪዲዮውን ሳየው ማለት ነው ልጆችክ ምናምን የሚል በቃ እነማ ልጆቹ እንደሚሆኑ ስገምት ማለት ነው በጣም ነው ተናደርኩት። ደግሞ በጣም ያጠራጠረኝ ምንድነው እና አብዲ እዚህ ጋር ከኔ ጋር እንዳላወሩ እኔ እንዳልጠየቅኳቸው እነሱ ቢነግሩኝ እንኳን እኔ እንደማላምን ነው። ግን ብዙ አውርተናል። በዛ ሰዓት አብዲ ጋር የተጣላ ነው መቼ ነው ደግሞ እንኳን ማለት ቪዲዮ ስለቀረጽም አብዲ ቪዲዮ ቀርጾ ይለቋል እሱ ላይ ቢያንስ እንኳን የተጣላበትን ጊዜ እንኳን እናንተም ተጣልታችሁ ነበር ብሎ እንትን አሉት ማለት ነው። ቢያንስ ቪዲዮ እንኳን መታየት ይችላል መቼ እንደተጣላ። የተጣላ ነው ከሰርጉ በኋላ መኪና ምናምን አልሰጥም ሲለኝ የተጣላ ነው። እኔና አብዲ በመኪና ብቻ ነው ሲፈጠር የተጣላ ነው ማለት ነው። ከዛ ውጭ ግን ሙስጠፋና እኛ የምንኖረው ሲፈጠር አንድ ፎቅ ላይ ነው። ለተወሰነ ጊዜ ሁሉን ነገር የሚያመጣልኝ ማን ነበር? ሙስጠፋ ነበር። የሆነ ሱቅ ስፈልግ ምናምን ማለት ነው ነግሬዋለሁ ለሙስጠፋ ራሱ። ሙስጠፋ እኔ ራሱን ጠይቁ ምናምን ያለው አብዲ ገና የከሌ ማለት ስሙን ጠርቼ እኔ እኮ ባለጌ በሆን ኑሮ ማለት ነው ቤቴ ሲመጡ ምናምን ብዙ ነገር መልቀቅ ዩቲዩብ ላይ ብለቅ ብዙ ነገር ለቃለሁ፣ ግን አልለቀኩም። አብዲ ገና እከሌ እኮ መታ ሐዋ ራሱ ነበረች የዛን ቀን መጀመሪያ ገና ስጠይቀው ማለት ነው ቤት ሰላም ሊላይ መጥቶ ሌላ ሐዋ ያልኩት ሐዋ ዩቲዩብ ላይ ስለምትታወቅ ነው እንጂ ሌላም ሰው ነበር። ሙስጠፋ ጋር መጥቶ በዛው ሰላም ሊለና ላይ መጥቶ አብዲ አልኩት እከሌ መታ ነበረ እና የከሌ ልጅ የሰይድ ነው ብለው አሉ ስለው ከት ብሎ ሳቅ። እንደውም ለምን ሳቅ ሲል አይደለም ማለት አንቺ ራሱ ከዛ ለኔ ነው ሲያስተባብል አንቺ ራሱ የከሌ ልጅ እንዴት የሰይድ ይሆናል ብለሽ አሰብ እሱ ምናምን አለ ብሎ ማስተባበል። እስኪ ወላሂ በል ብለው ኧረ አይደለም ምናምን በእውነት ምናምን አለ። አሁንም እንድልክ እንደሳቀ ወላሂ በልና የኔ አይደለም የሰይድ አይደለም በል እናንተ ስለምትተማመኑብኝ አለ። እንግዲህ አብዲ ማለት ነው ከአብዲ ጋር ሰይድ ያይጥ ጉድጓድ ቢገቡ አንድ ላይ ነው እንደዚህ ተጣብቀው የሚገቡት እንጂ ሰይድ የገባበት የሚያደርገውን ነገር ያውቃል፣ አብዲ የሚያደርገውን ነገር ሁለቱ አይደባበቁም። በደንብ ነው የምታወቁት። ለዛ ነው የሳቀውና አልምልም ያለው ያስተባበለው። ለምን ስለሚያውቅ ለምን ይመላል። ስለዚህ እኔ አሁን ማለት ነው ልጆች ካሉክ በቃ ማለት መስማት ራሱ የምፈልግ አይመስለኝም። በቃ እዛው አትንገረኝ የልጁን እኔ እንደውም የልጁን ነበር እኔ ራሱ ማለት ነው አሳ ጎርጓሪ ዘንዶ ያወጣል የሚባለው ልካን እውነት ነው የተረት ወላሂ። እንዴ ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብያምኜ ብቀበልስ? እንዴ እኔ ገረመኝ ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገር ነው ማለት ነው። እኔን ያጃጃልከኝ እኮ እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠር ሁላ ማለት ነው የሆነ ትልቅ የሆነ ሰው አለ ልጅ ማለት ነው ሰይድ ሊወልደው የሚችል ልጅ አለ። እሱ ልጅ የሰይድ ሲፈጠር ማለት ነው እንደዚህ አይነት የምታረጉ ሴቶች ግን አይምሯችሁ ጤነኛ ነው ወላሂ። በጣም ይቅርታ
ባለትዳር ሆናችሁ ሲፈጠር ይሄ ከሌላ ወንድ ጋር መተኛቱ ምን አመጣው? አትፈቱትም ካልፈለጋችሁት? አያሳዝናችሁም? የሰው ልጅ አቅፎት ልጅ እያለ ሲስ ማለት አይምሯችሁ ይቀበለዋል? እሺ ባልየውን ተውት። ይሄ ልጅ ሲያድግ ማወቁ ይቀራል። የሆነ ሰዓት ላይ አንቺ ተጸጽተሽ እኮ ለልጅ ስትናዘጂ ልጅ ብሎ ያሳደገው አባትየው አባቴ ብሎ ባባ ብሎ ያጠራው ልጅ የሱ አይደለም። ወላሂ በጣም እንጃ እኔ ያላቀም አውዝ ቢላሂ ሚነ ሸይጣን ረጅም አላህ ያንሳላችሁ። እንደዚህ አይነት ክፉ መንፈስ የተጠናወታችሁ አላህ ያንሳላችሁ። ሲፈጠር እኔ ወላሂ እውነቱን ማወቅ አለባቸው ብዬ ነው የማስበው። ስለዚህ ሰይድ ያንተም ይሁን የማንም ይሁን ምንም እዚህ ጋር የምትጫወተው ጨዋታ የለም፣ የሚገዳደሉበት ነገር የለም። በቀጥታ ያንተ ራሱ ቢሆን መናገር አለብህ። ልጁ ያንተ አይደለም የምታሳድገው። እንዴ ብድ አለበት። በሰው ሀገር የሰው ልጅ የሚያሳድገው ራሷ ታሳድግ፣ ያስረገዛት ያሳድግ። እሷ ሲፈጠር ውሽማ ተብዬው ምን አስከተለ? ባለትዳር ከሆነች አርፋ መቀመጥ፣ ካረገዘች ደግሞ የወለደው ሰውዬ እንትን ማለት ትስጣው ትሄድና እዚህ ጋር ምንም እኔ እንትን ደህና ነገር እንደሰራ ስታወራ ደግሞ እኮ ደህና ነገር ሐራም ነው እየሸፈንክ ያለው ማለት ዩቲዩብ ላይ መተካወራ ሳይሆን በትክክለኛው አውቆ ያሳድግ ሰውየው ማለት ነው። ይሄ እንደዚህ አይነት መሸፋፈን ብሎ ነገር የለም።